ሰላም ሰላም ውድ ዩቲዩብ ቻናል የተከታታዮች እንዴት ናችሁ? ሁሉ ሰላም ሁሉ አማን ነው? እኔ ጋር ሁሉ ሰላም ሁሉ አማን ነው። እናንተ ጋርም ሁሉ ሰላም ሁሉ አማን እንደሆነ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ በማድረግ ይሄን ቪዲዮ ጀምሩ። እንግዲህ ዛሬም የመጣሁት በአንዲት ሴትዮ ምክንያት እንግዲህ ብዙ እህቶቻችን እየተጎዱ ነው ያሉትና እንደ አንድ ኢትዮጵያዊነቴ ድምጽ ልሆን በማለት ነው የመጣሁት። እንዲሁም ደግሞ ሁላችንም አንድ ላይ ይሄንን ተግባር እንቃወም ብዬ ነው የመጣሁት። እንግዲህ እንደሰማችሁት ከሆነ ሰሞኑን ቲክቶክ ላይ የመጣው በጣም ከባድ ነው። አንድ ሰው 10 ዓመት ሰርቶ 108,000 ብቻ ሲኖረው በዱባይ ክፍያ እንዴት ነው የሚታየው? ከአንድም 3 ሰዎችን አሰርታ አንዲት የሬስቶራንት ባለቤት የሆነ ሴትዮ ቴስት ኦፍ ሀበሻ የሚባል አቡዳቢ የምትገኝ ናት። እቺ ሴትዮ ያው ፎቶ ላይ ባነር ላይ እንዳደረኳት እቺን ሰው የምታውቁ እንዲሁም ደግሞ ምግብ ቤቷ ሄዳችሁ የምትመገቡ ሰዎች እቺ ሴትዮ እንግዲህ ከአንዴም 3 ሰዎች እስካሁን መጥተዋል። መጀመሪያ አንድ ነበረች። ደሞዛቸው በኢትዮጵያ 10,000 እንደሆነ ክፍያቸው እረፍታቸው 3 ሰዓት እንደሆነ ስልክ መያዝ እንደማይፈቀድላቸው ውጭ መውጣት እንደማይፈቀድላቸው ነበረ። ውሃ እንኳን የምንጠጣው ሽንት ቤት እንዳንሄድ በሰዓት ነበረ ብላለች አንድ እህታችን። እንደውም በጣም ነው ያሳዘነች፣ በጣም ማለት ነው። አንደኛዋ ደግሞ በህይወት መኖሯ ነው እንጂ ኦልሬዲ ከባድ ሁኔታ ውስጥ ነው ያለችው። ለማውራትም ይከብዳል። ቪዲዮን ያያችሁ አይታችኋል ቴሌግራም ላይ አረብ ሀገር ያለን ልጆች በቃ ማለት በዚህ አይነት ደረጃ ከራሳችን ዜጋ ሲሆን በጣም ይከብዳል። ቢያንስ ከአረቦች ቢሆን እነሱ የውጭ ዜጋ ስለሆኑ ነው ጭካኔያቸው ልንል እንችላለን። ግን የገዛ ዜጋችን ራስን አሳብዶ ኢትዮጵያ እስከ መላክ ድረስ የሚያደርስ ድረስ ከባድ ነው። እውነት ለመናገር ቃላት ያንሰኛል። እንዴት እንደምገልጸው ግራ ይገባኛል። ማለት በእኛ ሀበሻ በራሳችን ሀበሻ ለስራ መታ አንዲት ልጅ ቤተሰቦቿን ሰርቼ እመለሳለሁ ብላ ተስፋ አድርጋ በሰላም ከሀገሯ ወጥታ ከጤንነቷ ጋር አብዳ ራሷን ስታ ራሷን አታ ሰውነቷን አታ ወደ ሀገር ስትገባ በራሴ ጋር በደል ደርሶባት በጣም ይከብዳል። ለማመኑም ለማውራቱም በጣም ከባድ ነው። ግን ያው ለሀቀኞች የሚቆም እግዚአብሔር ነው። ለውሸታሞች ምናምንማ ያው ፈጣሪ ዝም ቢልም ለጊዜው ግን ብዙ ሰዎች በዙሪያቸው አሉና እቺም ሴትዮ ትንሽ ያላት ስለሆነች እንግዲህ ብዙ ሰዎች ሊሾፋፈኑ እየሞከሩ ነው ያሉት። አንድ በዚህ ከፍላለች ግን አልተናገሩም እንጂ ነው የሚሉት። ምክንያቱም ሪሲቱን የሚያሳየው በኢትዮጵያ 10,000 ነው በየወሩ እንደምትከፍል ልጆቹ የተናገሩት። ከዛ ውስጥም 3 የተለያዩ ልጆች ናቸው ብያቸዋለሁ። አንደኛዋ ኦልሬዲ አብዳ ራሷን ስታ ነው የገባችው። ስንት ዓመት እንደሰራች አይታወቅም፣ ግን ራሷን ስታ ምንም አሁን ራሷን አታውቅም። አንደኛዋ ደግሞ ያው 8 ዓመት ዱባይ ላይ ሰርታለች። 2 ዓመት እሷ ቤት የኢትዮጵያ ሆና ምግቦች እያዘጋጀችላት በርበሬ፣ ቅመም፣ ሽሮ እነኝን እያዘጋጀችላት ትልክላት ነበረ። ኢትዮጵያ ሆና 2 ዓመት ሰርታለች። እሱንም አልከፈለቻትም። አንድ ላይ ዱባይ ከመጣሽ በኋላ ከፍልሻለሁ በማለት ማለት ነው። ግን በስተመጨረሻ ልጅቷ 8 ዓመት እዚህ አገልግላ 2 ዓመት ኢትዮጵያ ሰርታ 10 ዓመት ድንገት የሚሸኘቻት። ሁሉንም ድንገት ነው አጋጣሚ የሚሸኘው ማለት ነው። የሚገርመው ነገር ምንም ነገር ይዞ አይሄዱ እና እቺ ልጅ አካውንቷ ላይ ያለው 8,000 ነው። ቤተሰቦቿ በፍጹም በቃ አገናኝታ አታውቅም። ግን የሩቅ ዘምድና ነው ያላቸው፣ ግን ዘመዶቿ ናቸው በሚገርም ሁኔታ ማለት ነው። እቺም ልጅ አሁን የ8 ዓመት ደሞዝ በዱባይ ስናስበው ቢያንስ ኢትዮጵያ 2 ዓመት የሰራችውን ብንተው እንኳን እንደው በአንዳንድ ሺህ እንኳን ብንደምረው ስንት ነው የሚለውን አስቡ። ዱባይ ላይ ደግሞ ክፍያ በዱባይ እንጂ በኢትዮጵያ ብር አይደለም የሚከፈለው። ሁላችንም የምናውቀው ነገር ነው። እና በጣም ይከብዳል። በእውነቱ በጣም ያማል፣ ይከብዳል እንደዚህ አይነት በደል ሲደርስ እና ፈጣሪ ይሁናቸው። ድምጽ ግን በየቻልንበት እንሆን ቲክቶከር የሆን በቲክቶከር እቺ ሴትዮ ቢያንስ እንኳን ብራቸውን መክፈል አለባት።
ሁለተኛዋ ልጅ ደግሞ ሜቢ 4 አመት ነው የሰራችው። 4 አመት ሰርታለች። በግድ ነው ቤተሰቦቿ በቃ ላኪልን ምናምን ብለው ለምኗት ድንገት ከምሰራበት ቦታ ወደ ኢትዮጵያ ሸኘቻት። 10 እሷ እንደውም የተሻለው ነገር 4 አመት ስትኖር 10 ሺህ ተከፍሏታል በየወሩ በኢትዮጵያ ማለት ነው። የምኖረው ዱባይ ነው፣ የምትሰራው ዱባይ ነው። ግን የተከፈላት 10 ሺህ በኢትዮጵያ ብር 1,000 ድርሃም እንኳን እዚህ መክፈል ይገባን ነበረ። ቢያንስ እንኳን አይደለም ምግብ ለሚሰራ ሰው ባይዘ ወይም ልጅቷ ምግብ ነበረ የምትሰራው፣ ሁሉንም ሰራለሁ አለች፣ ግን ፊት ለፊት አትወጣም ነበረ እና ምግብ ለሚሰራ ሰው በዚህ ሙቀት በዚህ አየሩ በጣም እንደሚከብድ መቼም ሁላችንም እናውቃለን። በዚህ ሁኔታ ውስጥ ምግብ ለሚሰራ ሰው 1,000 2,000 በጣም ያንስበታል። እንደው እንደ ክፍያው እንኳን ስናይ ቢያንስ 1,000 3 4 ቢያንስ እስከ 7 ድረስ ቢሆን አሪፍ ነበር። ብቻ እንደዚህ ያህል እንኳን ብከፍላትና ግን ያለው ነገር ይሄ ነው። ለማንኛቸውም ቪዲዮ ማስገባላችሁ ይሆናል መጨረሻ ላይ እናንተም አይታችሁ ትፈርዳላችሁ። በጣም ነው የሚያሳዝኑት። ሰው አይመስሉም። አረብ ሀገር ብዙዎቻችን ስንሰራ ራሳችንን ጠብቀን ነው በቃ በብዙ ነገር አረብ ቤት እኮ ስንሰራ የተሻለ ነገር ለማድረግ ብዙ ጥረን ነው የተሻለ ደሞዝ ለመጨመር ያለንን ቻንሶች በነፃነት ተጠቅመን ነው። ሀበሻ ቤት ግን ሲሰራ ለምን እንደዚህ እንደሚጨቆን ብቻ አላውቅም። ከባድ ነው። አንደኛ ከደሞዙ፣ ሁለተኛ ከነፃነቱ ነፃነት አይሰጡም። አንዲት ሴት በውጪ በጣም መልካም ሰው ለውጪ በጣም የምትረዳ ከሆነች ቤት ውስጥ ላሉት ሰራተኞች ምንም የማታረግ ከሆነ ነቲንግ ምንም አይደለም። መልካምነት ከውስጥ ነው የሚጀምረው። ሴት እንግዲህ የሆቴል ባለቤት ናት። ብዙ ትረዳለች፣ ብዙ ማረጊያ አቅም አላት። ግን ቤት ውስጥ ላሉት 8 አመት በነጻ አሰርታ ሶሪ 10 አመት ያው 108,000 ነው ሂሳቧ ላይ የተገኘው። አንደኛዋ 10 አመት፣ አንደኛዋ 4 አመት፣ አንደኛዋ ኦልሬዲ ስንት አመት እንደሰራች አይታወቅም። መናገር አትችልም። ጤንነቷ ሙሉ አይደለም እና በጣም ያስጠላል። እንዴት በዚህ አይነት ሁኔታ ውስጥ ሰውን ማየት በጣም ከባድ ነው። ተጎድቶ ማለት ነው። እና ያያችሁ አይታችኋል እንግዲህ ምን ያህል እንደተሰበሩ። ፈጣሪ እንግዲህ ይሁናቸው ነው የምለው። ሀቃቸውን ደግሞ እግዚአብሔር ያስመልስላቸው። ሌላ ደግሞ እንግዲህ ሴትዮዋን በፍትህ በምትጠየቅበት እንድትጠየቅልን ሁላችንም ፍላጎታችን ነው። በቻልነው አቅም በየሚዲያችን ቪዲዮ በመስራት እንተባበራቸው። የአንድ ሰው ድምፅ የሁለት ሰው ድምፅ ተብሎ ተጠራቅሞ ብዙ ሰዎች እንደዚህ ድምፅ ስንሆን ኤምባሲም ትኩረት ሰጥቶ የሚሄድበት ይሆናል። እርግጥ አሁን እየተሄደበት ያለው የአንደኛዋ ልጅ ነበረ። ሌላ ሁለት ልጆች መጡ። ሌላም ደግሞ አፍና ያስቀመጠቻቸው እንዲሁ ቤቷ ውስጥ ሊኖሩ ይችላሉ ተብሎ ይታሰባል። ብቻ ፈጣሪ ይሁናቸው። ግን ካሉ ያው እንግዲህ ወጥተው እንዲናገሩ በነፃነት ምንም አይነት ነገር እንደማይደርስባቸው ዘመዶቻቸው የሆናችሁ እሷ ጋር የሚሰሩ ልጆች የምታውቁ ካላችሁ እንደምንም አግኝታችሁ ለማውራት በእሷም ቢሆን አስጨንቃችሁ ከኢትዮጵያ ደውላችሁ ማለት ነው ለማውራት ልጆቹን ችግራቸውን ለመረዳት ሞክሩ። ዛሬ 10 አመት ለፍቶ ምንም አለመኖር እጅ ላይ ቀላል ነገር አይደለም። የሰው ልጅ ብዙ ስራ ሲሰራ ጉልበቱን፣ እድሜውን፣ ጊዜውን ነው የሚያጠፋው። በእርግጥ ጤናኛ ራሱ ሁለቱ ስለሆኑ በጣም ተመስገን። በጤንነትም ያልተመለሰች ስትረስ ውስጥ ገብታታችን እንደዛ ታማ አይገባችም ስላለች
እና ግን ለማንኛቸውም ድምፅ እንሁን ሁላችንም ነው የምለው። ቪዲዮዋን እንግዲህ ቀንጨብ አርግቼ መጨረሻ ላይ የማስገባላችሁ ይሆናል የእህታችንን የተናገረችው እና ውድ ተመልካቾቼ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እላችኋለሁ። ባይ ባይ።